ይህች ሴት ከአንድ ወርቅ የተሰራ እጅ ነበራት። አንድ ቀን በጫካ ውስጥ ዛፍ ስትቆርጥ አንድ ትልቅ ዛፍ እጇ ላይ ይወድቃል። ባሏ ዛፉን ለማንሳት ብዙ ቢሞክርም አልተሳካለትም። ስለዚህ ሕይወቷን ለማዳን ሲል እጇን በመጥረቢያ ለመቁረጥ ይገደዳል። ከዚህ በኋላ የተቆረጠውን እጇን ባየች ጊዜ ሁልጊዜ በሐዘን ትዋጣለች። ባሏ ይህንን አይቶ ሰው ሰራሽ እጅ ሊሰራላት ይሞክራል። እሷ ግን እጁ ከወርቅ እንዲሰራ ትፈልጋለች። ከጥቂት ቀናት በኋላ ባሏ የወርቅ እጅ ሰርቶ ይሰጣታል። ነገር ግን በዚህ የወርቅ እጅ ምክንያት ሰውነቷ መመረዝ ይጀምራል። ከጥቂት ቀናት በኋላም ትሞታለች። ከመሞቷ በፊት ግን አስክሬኗን ከወርቅ እጇ ጋር አብሮ እንዲቀበር ባሏን ታሳምኗለች። እሱም እንደ ቃሉ ያደርግላታል። ከጥቂት ዓመታት በኋላም ባሏ በጣም ይደህያል። ለመኖርም ገንዘብ ያስፈልገዋል። ስለዚህ ወደ ሚስቱ መቃብር ሄዶ መቃብሩን መቆፈር ይጀምራል። የወርቅ እጇንም አውጥቶ ሲወስድ የሚስቱ ዓይኖች በድንገት ይገለጣሉ። እሱ ግን ትኩረት ሳይሰጥ የወርቅ እጇን ይዞ ወደ ቤት ይሄዳል። በዚያን ዕለት ሌሊት ሚስቱ የወርቅ እጇን ለመውሰድ ትመጣለች። ባልየው በጣም በመፍራት የወርቅ እጁን መልሶ ይሰጣታል። እሷ ግን እጁን እንደተቀበለች ወዲያውኑ ትገለዋለች።